ፋሽስቶች አፍሪካን ሲይዙ ብዙ ቢሞክሩም ኢትዮጵያን ሊገዙ የቀደሙ አባቶች እንዲህ ለባርነት ብለው ተነሱና ተዋግተው መለሱት። የአድዋ ጦርነት የአባቶቻችን ድል ፋና ወጊ ሆኖ ለነጻነት ትግል አማራው እንደ ህዝብ ኢትዮጵያም እንዳገር በውጭ ወራሪዎች ቂም ተይዞ ነበር። ሰነድ አዘጋጅተው ባንዳ መለመሉ አብሮ የኖረን ህዝብ እንዲከፋፍሉ አማራውን ጨቋኝ አርጎ የተሳለ የሐሰት ትርክታቸው ለሴራቸው ዋለ። የጽንፈኞች ልጆች ተምረናል ያሉት ይህን ወሰዱና ለህዝባቸው ነገሩት። ጥራዝ ነጠቅ ትውልድ ያባቱ ባላንጣ ተምር ያለው የሚል ከኛም ትውልድ መጣ። ቀስ ብሎ አደገና ይሄው ክፋታቸው የዛሬ 50 ዓመት እድል ገጠማቸው። አብዮት አሉና አባቶችን አርደው ወደ ስልጣን መጡ ሁሉንም አዋርደው። አገር ስትሰራ የነበራት ሴት አንድም ሳይቀራቸው ሁሉን አወደሙት። የሰው ደም ጎረፈ አኬልዳማ ሆነች ኢትዮጵያ እንደ ሀገር ቅርጿ ብቻ ቀረች። ያኔ የጀመረው አማራን የማጥፋት 50 ዓመት አለፈው ሲገሉት ሲዘርፉት። ጨዋ ህዝብ ነውና ፍትህን ጠየቀ። መንግስት ነኝ ያለው መስሎ እንዳላወቀ የገዛ ልጆቹም ውጭ ሀገር ያሉትም ኢትዮጵያዊ ሆነው አልደረሱለትም። እንደ ህዝብ ጨርሰው ሊያጠፉት ሲመጡ እምቢ ሲል አማራው ፋኖም ረመጡ። ልናፍር በተገባን ምንም ሳንረዳው ለአማራነት ክብር ህይወት ለሚከፍለው ፋኖስ ያለ ስስት ሁሉን ነገር ሰጠን። ለዚህ ትግል መምጣት እኛ ምን አደረግን? ወይ አላነቃ ነው ወይ አላስታጠቅ ነው። ግብዙ ሰው በዛ የኔ ነው የሚለው። በራንገት ይኑረን የትግሉስ ባለቤት ፋኖቹ ናቸው እሳቱ ላይ ያሉት።